ወጣቶችን በተለያዩ የሥራ ዘርፎች በማሰማራት ውጤታማነታቸውን ማሳደግ እንደሚገባ ተጠቆመ። በስልጤ ዞን የምስራቅ አዘርነት በርበሬ ወረዳ የሥራ ዕድል ፈጠራና ኢንተርፕራይዝ ጽሕፈት ቤት እና ኦሞ ባንክ ቂልጦ ቅርንጫፍ የተዘጋጀ ወጣቶች ሥራ ዕድል ፈጠራ ብድር ስርጭትና አመላለስ ዙሪያ ላይ የንቅናቄ መድረክ ተካሂዷል። በንቅናቄ መድረኩም የወረዳው አመራሮች፣ የቀበሌ አስተዳደሮች፣ የተቋማት ባለሙያዎችና የተለያዩ ባለድርሻ አካላት ተገኝተዋል። የመድረኩ ዓላማም በየደረጃው የግንኙነት አግባብን በማጠናከር ለሥራ ዕድል ፈጠራ የሚሆን ሀብት በማሰባሰብ በቀጣይ ወራት ውስጥ ሥራ ፈላጊ ወጣቶችን በተለያዩ የሥራ ዘርፎች በብድር በማስተማራት የወጣቶችን ኢኮኖሚያዊ ተጠቃሚነት ደረጃን ለማሳደግ ነው ተብሏል። በሁለቱም ተቋማት በኩል የተዘጋጀውን የአፈጻጸም ሪፖርት ሰነድ በዝርዝር ቀርቦ በሰፊው ውይይት ተደርጎበታል። ለወጣቶች የሥራ ዕድል ፈጠራ የብድር ስርጭትን በማመቻቸት በኢኮኖሚው ዘርፍ ውጤታማ መሆን እንዳለባቸውም ተጠቁመዋል። ምስራቅ አዘርነት በርበሬ ወረዳ ዋና አስተዳዳሪ አቶ ካይረዲን ሀቢብ እንዳሉት የተደራጁ ማኅበራት ብድር በመውሰድ በተለያዩ የሥራ መስኮች ተደራጅተው ውጤታማ መሆን እንዳለባቸው ገልጸው ብድር አመላለስ ላይም ከዚህ በፊት የወሰዱ ማኅበራት መመለስ አለባቸውም ብለዋል። አቶ ካይረዲን ሀቢብ አያይዘውም እንዳሉ ወጣቶች በተለያዩ የሥራ ዘርፎች እንዲሰሩ ሁሉም የሚመለከተው ባለድርሻ አካላት ተቀናጅቶና ተቀራርቦ ማገዝና መደገፍ ይኖርበታልም ብለዋል። የተደራጁ ማኅበራት ምርጥ ዘርን መያዝ እንዳለባቸው ጠቅሰው በተደራጁበት የሥራ መስክ ውጤታማ እንዲሆኑ በትኩረት መስራት አለባቸው ሲሉ ተናግረዋል። ምስራቅ አዘርነት በርበሬ ወረዳ ዋና የመንግሥት ተጠሪ አቶ አብዱልሰመድ መሐመድ እንዳሉት ወጣቶች በንቃት በተለያዩ የሥራ ዘርፎች ተሰማርተው በትጋትና ጠንክረው በታማኝነትና በታታሪነት በመስራት ውጤታማ መሆንም አለባቸው ብለዋል። ዋና መንግሥት ተጠሪው አቶ አብዱልሰመድ መሐመድ የተቀመጡ ግቦችን በማሳካት በሁሉም ዘርፍ ውጤታማ መሆን እንዳለበት ገልጸው ወጣቱን በአንድ በኩል እየቀየርን ከሄድን ማኅበረሰቡን እንደቀየርን ነው ብለዋል። አቶ አብዱልሰመድ አያይዘው እንዳሉት ልየታ ላይ አሰራሩን ጠብቆ መስራት እንደሚያስፈልግ ጠቅሰው ከተለያየ በኋላ አደራጅቶ ግንዛቤ ፈጥሮ ወደ ሥራ ወጣቱን በማስገባት ውጤታማ እንዲሆን መደገፍ ያስፈልጋል ሲሉ ተናግረዋል። በሂደቱ ያሉ ችግሮችን ተቀራርቦ መስራት እንደሚገባ ጠቅሰው በቀጣይ 120 ቀናት ላይ አንድ በብድር 2 ያለ ብድር ማደራጀት እንደሚያስፈልግና ሁሉም ማኅበራት በሚገባ መቆጠብ እንዳለባቸውም አቶ አብዱልሰመድ መሐመድ ተናግረዋል። የወረዳው አመራር የደገፈበት ቦታ ባደረገው የላቀ ቅንጅታዊ አሰራር ውጤታማ ስራዎች አሉ። ስለዚህ ቅንጅታዊ አሰራሮችን አጠናክሮ ማስቀጠልና ሥራ ዕድል ፈጠራ ላይ ወጣቶች በራሳቸው ካፒታል በተለያዩ የሥራ ዘርፎች በማሰማራት ውጤታማ መሆን እንዳለባቸውም የወረዳው ሥራ ዕድል ፈጠራና ኢንተርፕራይዝ ጽሕፈት ቤት ዋና ኃላፊ አቶ ቢረዳ አማን ተናግረዋል። የኦሞ ባንክ ቂልጦ ቅርንጫፍ ዋና ኃላፊ አቶ ሙከሚል ፋሪስ እንዳሉት በብድር ስርጭት በዕዳ አመላለስ ላይ በትኩረት መስራት እንዳለበት ገልጸው አብዛኛው ቦታ ላይ ከቁጠባ ጋር ተያይዞ ጥሩ እንደሆነና ከዕዳ አመላለስ ጋር በተያያዘ ደግሞ በሰፊው ጉድለት እንዳለም አመላክተዋል።